በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አሐቲ ድንግል በአባ ገብረ ኪዳን ግርማ። የመጀመሪያ ክፍል ምዕራፍ 1። ቅድመ ዓለም በህሊና አምላክ የነበረች። የእመቤታችን አስተምህሮ የሚጀምረው ከየት ነው የሚል ጥያቄ ቢነሳ መልሱ ዓለም ከመፈጠሩ አስቀድሞ የሚል ነው። እግዚአብሔር አምላካችን በባህሪው ሳይመክረው ቆይቶ ኖሮ የሚመክረው ምክር የለም፣ ወይም እየቆየ የሚያቅደው እቅድ የለም። በየጊዜውም ሀሳብ አያሻሽልም። ያልታወቀ የሚታወቅ፣ ያልተመከረ የሚመከር፣ ያልታየ የሚታይ፣ ያልታሰበ የሚታሰብ ነገር አለ ተብሎ ለእግዚአብሔር ፈጽሞ አይነገርለትም። እግዚአብሔር አብ በልብነት የሌለበት ዘመን እንደሌለ፣ ሦስቱ አካላት በአብ ልብነት ያልመከሩት ምክር የለም። የወልድ ቃልነት ያልነበረበት ዘመን እንደሌለ እንዲሁ በወልድ ቃልነት ሦስቱ ያልተናገሩት ነቢብ የለም። የመንፈስ ቅዱስ እስትንፋስነት የሌለበት ዘመን እንደሌለ እንዲሁ ሦስቱ አካላት በመንፈስ ቅዱስ እስትንፋስነት ያላጸኑት ምክር፣ ሐሳብ፣ ነቢብ የለም። ስለዚህ ነገር ልበ አምላክ ቅዱስ ዳዊት እንዲህ አለ። እግዚአብሔር አንድ ጊዜ ተናገረ፣ እኔም ይህን ብቻ ሰማሁ። መዝሙር 61:11 ምነው እግዚአብሔር ከነቢዩ ሙሴ ጋር ብቻስ እንኳ ከ570 ጊዜ በላይ አልተናገረምን? ከሌሎች ነቢያት ጋርስ የተናገረውን ማን መቁጠር ይቻለዋል? እጅግ ብዙ ጊዜ እግዚአብሔር ተናግሯል። እንዲህ ከሆነ ቅዱስ ዳዊት እግዚአብሔር አንድ ጊዜ ተናገረ ማለቱ ለምንድን ነው ቢሉ፣ የሚመክረው ያው በአብ ልብነት እንጂ በሌላ አይደለምና እንዲህ አለ። ምክሩንም የሚገልጸው ያው በወልድ ቃልነት እንጂ በሌላ አይደለም። የሚያጸናውም ያው በመንፈስ ቅዱስ እስትንፋስነት እንጂ በሌላ አይደለም ሲል ነው። ቅድመ ዓለም በባህሪው ጸንቶ ያለ ምክሩን፣ ፈቃዱን፣ ስምረቱን በየዘመናቱ ይገልጣል እንጂ በየዘመናቱ መከረ አይባልም ሲል ነው። ምንም በቃለ ሰብእ፣ በመጻሕፍት፣ በስነ ፍጥረት፣ በአጠቃላይ በአንድም በሌላም መንገድ እግዚአብሔር ያልተናገረበት ጊዜ ባይኖርም፣ ነገር ግን ያ ለፍጥረት የሚገልጠው ምክር በባህሪው ጸንቶ ያለ እንጂ በዘመናት መሃል የመነጨ ስላልሆነ እግዚአብሔር አንድ ጊዜ ተናገረ ይባላል። ከላይ ባነሳነው ሀሳብ መሰረት እግዚአብሔር ከፈጠረው ፍጥረት ሁሉ ቅድመ ዓለም ያልታሰበ አንድስ እንኳ የለም። ልዕልና ሰማያት፣ ርህቀተ አየራት፣ ግዘፈ ደመናት፣ ብልሃተ መባርቅት፣ የመብረቆች መመዘዝ፣ መሰረተ ምድር፣ እመቀ ቀላያት፣ መዓዛ ጽጌያት፣ ተሐውሶ አራዊት፣ ዘመደ እንስሳት ወአራዊት ሁሉ በእግዚአብሔር ልብ ቅድመ ዓለም ታስቦ የኖረ ነው። ይህ ብቻም አይደለም። ሰይጣንም ቢሆን በህሊና አምላክ ቀድሞ ሳይታሰብ አልተፈጠረም። ከዚሁ ሁሉ ጋር ከሰው ወገንም ሌባም ሆነ ዘማዊ፣ መናፍቅም ሆነ ከሃዲ፣ መተተኛም ሆነ ሟርተኛ፣ ንፉግም ሆነ ቀማኛ፣ ወንበዴም ሆነ ሽፍታ፣ ሃይማኖት የለሹም ሆነ ኃጢአተኛው፣ ሸንጋዩም ቢሆን ትዕቢተኛው፣ አመፀኛውም ሆነ ነፍሰ ገዳዩ፣ ሐሰተኛውም ሆነ ውሸታሙ፣ ቀናተኛውና ምቀኛው፣ ነገረ ሰሪውና አድመኛው፣ በክፋት ሰይጣንን መስለው አክለው የሚኖሩት የሕዝብም ሆነ የአሕዛብ ወገን ቀድሞ ያልታሰበ የለም። ክፋትን ወዶ የሚፈረድበትም ሳይፈጠር ቀድሞ የታወቀ ነው። ሮሜ 9:22 በዚህ የምናየው ሰዎች ራሳቸው ለጥፋት እንደተዘጋጁና እግዚአብሔር ደግሞ እንዲህ እንዲሆኑ አስቀድሞ ባወቀ ገንዘብ ዋጋቸውን እንዳዘጋጀ የሚገልጽ ነው። ነገር ግን እግዚአብሔር ቀድሞ ሳይፈጥረው እንዲህ እንደሚሆን አውቆ ፈጠረው ማለት ነው እንጂ በማንም ላይ እንዳይድን ወስኖ የፈጠረው ሰው የለም። እርሱስ ፈቃዱ ዓለም ሁሉ እንዲድን ነው። በነቢይ እንደተናገረ እንዲህ ሲል
የሟቹን ሞት አልፈቅድምና ይላል ጌታ እግዚአብሔር። ስለዚህ ተመለሱና በሕይወት ኑሩ። ሕዝቅኤል 18:32 ቅዱስ ዮሐንስ አፈወርቅም ፈቃድህ ይሁን የሚለውን የአቡነ ዘበሰማያት ክፍል ሲተረጉም የእግዚአብሔር ፈቃዱ የዓለም መዳን እንጂ ሌላ አይደለም ይላል። ፀሐይ ወጥታ ሰው ቤቱ ውስጥ ሆኖ ባይሞቃት እግዚአብሔር ፀሐይ ከለከለኝ አይባልም። እግዚአብሔር ፀሐይን ለሁሉም አውጥቷልና ፀሐይን ማውጣቱ ብቻ ሳይሆን እንዳንሞቅ አልከለከለንምና አለመከልከል ብቻ ሳይሆን እንድንሞቅም ፈቅዶልናል እንጂ ፈቅዶ ብቻ ዝም ያለንም አይደለም። ብርሃን ሳለላችሁ ተመላለሱ በጨለማ የሚሄድበትን አያውቅምና ብሎም በምሳሌነቷ አስተምሮናል እንጂ። በዝናሙም እንዲሁ ሰማይ አባታችን ለክፎችም ለደጎችም ለኃጥአንም ለጻድቃንም ፀሐይን አውጥቶ እያለ ባንሞቅ ዝናሙን አዝንሞ እያለ ባንጠጣ እግዚአብሔር ከለከለን ልንል አንችልም። ይልቁንም በእንቢተኛነት ቀረብን ይባላል እንጂ። እግዚአብሔር ግን ፀሐይዋን እንዳንሞቃት ማወቁ አስቀድሞ መወሰን አይባልም። እንዲሁ ድህነትን ለሁሉ ፈቅዶ ሳለ እኛ በድህነት መንገድ ባንመላለስ እና እግዚአብሔር ይህን አስቀድሞ አውቆ ዋጋ ማዘጋጀቱ አስቀድሞ ፈረደብን አያሰኝም። የሚገባ የለም እንጂ በርህስ የተከፈተ ነው ማለቱ እንዴት ድንቅ ነው! የኃጥአን ክፋትና የክፋታቸው ፍጻሜስ እንኳ ዓለም ከመፈጠሩ በፊት የታወቀ ከሆነ የጻድቃን ጽድቃቸውና የጻድቅነታቸው ዋጋማ እንደምን ቀድሞ የተዘጋጀ አይሆን? የሰው ክብሩና ሀሳቡ ሰው ከመፈጠሩ አስቀድሞ በእግዚአብሔር ዘንድ እንደ ስጦ የተገለጠ ነው። ቀድሞ በአርአያው በአምሳሉ ከፈጠረን ጸጋ ይልቅ ደግሞ በኋላ በአዲስ ኪዳን ያደረገልን የቸርነት ስራው መንክር መድምም ነው። በጥንተ ተፈጥሮ ፍጥረታትን በጸጋ እንድንገዛ ተሰጥቶናል። አሁን በአዲስ ተፈጥሮ የእኛ ስጋ አምላክ ሆኖ ማዕርገ መላእክትን እንደ ጫማ ተጫምቶ በየማነ አብ በዘባነ ኪሩብ የሚመሰገን ሆኗል። በጥንተ ተፈጥሮ በጸጋ ብርሃን ተሸልመን እንኖር ነበር። አሁን ግን ክርስቶስን ለብሰን የምናጽደለድል ሆነናል። በጥንተ ተፈጥሮ ከገነት እጽዋት እንመገብ ነበር። በሐዲስ ተፈጥሮ ግን የአምላክን ስጋና ደም የምንመገብ ሆነናል። በጥንተ ተፈጥሮ እግዚአብሔርን በዓይነ ልቦና እናየው ነበር፣ ድምፁን እንሰማ ነበር። አሁን ግን በአዲስ ተፈጥሮ በጆሮቻችን ሰማነው፣ በዓይኖቻችን አየነው፣ በእጆቻችን ዳሰስነው። ይህን የአዲስ ኪዳን ክብራችንን እንዴት እንደሆነ ቅዱስ ዮሐንስ አፈወርቅ ፍንትው አድርጎ ያሳየናል። ለማይደፈር ለዚህ ድንቅ ምስጢር አንክሮ ይገባል። ከእግዚአብሔር ጋር በመተካከል የሚኖር መላእክትና የመላእክት አለቆች ሱራፌልና ኪሩቤል የሚሰግዱለት ስጋ ከእኛ ባህሪ ይገኝ ዘንድ ከዚህ የሚበልጥ አንድነት አለን? ይህን መላልሼ ባሰብኩት ጊዜ ሰው ያገኘውን ልክ መጠን የሌለውን ፍጹም ክብር ከእግዚአብሔር የተደረገውን ባህሪያችን ያገኘውን ታላቅ ፍቅር አይቼ ከዚህ የተነሳ ደንቃለሁ። እንግዲህ ይህ የማይደፈር ግሩም የተባለው የሐዲስ ኪዳን ክብር መቼ ታቀደ? ሄኖክ በዚያችም ሰዓት በነፋሳቱ ጌታ ዘንድ ከሰው የተወለደ ይህ ክርስቶስ ሰው ተባለ። ስሙም ከስድስቱ ዕለታት በምትበልጥ ከዕለተ እሁድ የቀደመ ተባለ። ፀሐይ ሳይፈጠር ጨረቃም ሳይፈጠር በሰማይ ያሉ ከዋክብትም ሳይፈጠሩ በመላእክት ጌታ ፊት ስሙ ብሉየ መዋዕል ተባለ። እንዳይወድቁ እርሱን ይመረኮዙ ዘንድ ለቅዱሳንና ለጻድቃን በትር ይሆናል። ሄኖክ 13:4 ክብር የክብር ክብር ያጎናጸፈን የጻድቃን ምርኩዝ የስደተኞች ተስፋቸው የታወኩት ጸጥታ እረፍታቸው የፍጹማን ብርሃን የሕያው እግዚአብሔር ልጅ እግዚአብሔር አንተ ነህ።
የምንለው ስግው ቃል ክርስቶስ የተዋህዶ ነገር ቅድመ ዓለም የወሰነው እንደሆነ ነቢዩ በትንቢት መነጽር እንዲህ አቅርቦ አሳይቶናል። ዕዝራ አቤቱ ጌታዬ እሺ በለኝ፣ በፊትህ ባለሟልነትን ካገኘሁ ለእኔ ለባሪያህ ንገረኝ። ይህን ዓለም በማን አድረህ ትጎበኘዋለህ አልኩት። መጀመሪያ በነቢያት አድሬ ኋላ እኔ ሰው ሆኜ ሥጋ ለብሼ አስተምራለሁ አለኝ። ምድርና ሰማይ ሳይፈጠሩ መንደር መንድረው የሚኖሩትም ሳይፈጠሩ የዚህ ዓለም ስራም ሳይጸና የነፋሳት አካልም ሳይፈጠር የነጎድጓድ ድምፅም ሳይሰማ የፀሐይ ብርሃንም ሳይፈጠር የገነትም ምድር ሳይፈጠር የአበባውም ደም ግባት ሳይታይ የጠፈር ኃይልም ሳይጸና ነገደ መላእክትም ሳይቆጠሩ የሰማይም ምጥቀቱ ሳይታይ ሰባቱ ሰማያትም ሳይቆጠሩ የሚመጣው ዓለም የመንግስተ ሰማይ ምስጢር ሳይታወቅ ሃይማኖትን የሚያጸኗት ሰዎች ሳይታተሙ የዚያን ጊዜ ፍጡር አይደለሁ እኔ ይህን ዓለም እጎበኝ ዘንድ አሰብኩ። ሱቱኤል 3:55 ቅዱስ ዳዊት እግዚአብሔር ቅድመ ዓለም በመንግስቱ መኖሩን እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው ሲል ከመሰከረ በኋላ ከዓለም አስቀድሞ የነበረ እግዚአብሔር አስቀድሞ የወሰነውን ድህነት በሥጋ ተገልጦ እንዲያደርግ ተገልጦለት በምድር መካከል በቀራንዮው መድኃኒትን አደረገ ብሎ ዘምሮለታል። መዝሙር 63:12 ቅዱስ ጳውሎስ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል። ሮሜ 8:29 ከዘመናት በፊት እግዚአብሔር ለክብራችን የወሰነውን አንደኛ ቆሮንቶስ 2:7 ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። ኤፌሶን 1:4 ቅዱስ ጴጥሮስ ዓለም ሳይፈጠር እንኳ አስቀድሞ ታወቀ፣ ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ በዘመኑ መጨረሻ ተገለጠ። አንደኛ ጴጥሮስ 1:1 ድንቅ የሆነው የሰው ልጆች ድህነትና ዘላለማዊ ክብር ከዘመናት አስቀድሞ በልበ ሥላሴ የታሰበ በዘመናት የተገለጠ መሆኑን አምላክ ወዶ ያጻፋቸው ከጥንቆላ በግምት ከሚጻፉ ከስጋዊ ደማዊ ሐሳብ የተለዩ ከቅዱሳት መጻሕፍት የተረዳ ከሆነ ሰማይና ምድርስ ይቅርና ሰይጣንስ እንኳ ሳይቀር ቀድሞ ለመፈጠር የታቀደ ከሆነ እመቤታችን ማርያም ዓለም ሳይፈጠር በአምላክ ሕሊና ታስባ ትኖር ነበር ማለታችን ምንድን ነው ድንቁ የሚል ነው። ቀድሞ ያልታሰበ ከሌለ እርሷ ታስባ ትኖር ነበር ብሎ መናገር ብልጫው ምንድን ነው? አበው ሊቃውንት ብዙ ጉዳዮችን ሲተረጉሙ ቆይተው ከማዕከለ ነገሩ ሲደርሱ ከዚህ ለመድረስ ነው ይላሉ። እኛም የፍጥረታትን ቀድሞ መታሰብ ያነሳ ነው የነገራችን መነሻ መድረሻ ከንጽሕት ድንግል ለመድረስ ነው። አያችሁ ወዳጆቼ፣ እንስሳት ቀድሞ የታሰቡት እንደሚፈጠሩ፣ ለሰው እንደሚገዙ፣ እንደሚሞቱ፣ ሞተው እንደሚቀሩ ነው። ድንግል ማርያም የታሰበችው ግን ሰውን ሁሉ ከግብርናተ ዲያብሎስ አውጥቶ ለቅኔ ሰማያዊት የሚያበቃቸውን ንጉሠ ነገሥት እንድትወልድ ነው። እርሷ የታሰበችው ሰውስ ክቡር ሲሆን አላወቀም፣ ልብ እንደሌላቸው እንስሳት ሆነ ተብሎ በነቢይ እንደተናገረ ሰውን ሁሉ ወደ ቀደመ ክብሩ ይመልሰው ዘንድ የወደደውን ትወልድ ዘንድ ነው። እመቤታችን ሆይ የዓለሙ ሁሉ መክበሪያ ንጽሕት ንዋይ ነሽ ብሎ ከቅዱስ ኤፍሬም ጋር መዘመር አሁን ነው። ለምን ትሉኝ እንደሆነ ክብሩን ማጣቱ ብቻ ሳይሆን ክብሩን አላወቀም የተባለ የሰው ዘር በእርሷ ምክንያት እግዚአብሔርን እስከ መዋሃድ ደርሶ ከብሯልና። እርሷ በአምላክ ሕሊና የታሰበችው እንደ እንስሳት ፈርሰው በስብሰው ሊቀሩ ያይደሉ ትንሣኤ ዘለ ክብር ለሚነሱ ሕያዋን
ትንሣኤና ሕይወት ልትወልድላቸው ነው። የሕያዋን ሁሉ እናታቸው ብለን ማመስገናችንስ ለዚህ አይደል? ሰማይ ሲታሰብ ብርሃናት ሊመላለሱበት ነው። ድንግል ስትታሰብ ግን ፀሐየ ጽድቅ ክርስቶስ በሞት ጥላ በክህደት ጨለማ ለተያዙ የሕይወትን ብርሃን የሚያበራው እውነተኛው ብርሃን ሊገለጥባት ነው። እግዚአብሔርን ለብሳ የታሰበች ከእርሷ በቀር ሌላ የለምና እርሷን ከሁሉ ለይቶ ቅድመ ዓለም የታሰበች ማለት ቢያንስብን ቋንቋ ብናጣ እንጂ መብዛቱስ ዘበት ነው። ምድር ስትታሰብ ምግበ ሥጋ ታስገኝ ዘንድ ነው። ድንግል ማርያም ስትታሰብ ግን ህብስተ ሕይወት ፍሬ ሕይወት ክርስቶስን ታፈራ ዘንድ ነው። ምድር ለመቃብር ትሆንን ዘንድ ታስባለች። እመቤታችን ግን መፍረስ መበስበስን ያስቀረልን ሞትን ድል አድርጎ ከሞት ረግረግ አውጥቶ በተስፋ ትንሣኤ አለት ላይ እግረ ልቦናችን ያጸናውን ሞት ሆይ መውጊያ ወዴት አለ ብለን በሞት ላይ የምንመካበት አዲስ ምስጋና በአንደበታችን ያፈሰሰውን የትንሣኤያችን በኩር ትወልድልን ዘንድ የታሰበች ናት። መላእክት ቢታሰቡ እርሷን ከበው በእርሷ መንበርነት የተገለጠውን ንጉሠ ነገሥት እግዚአ አጋዕዝት ሊያመሰግኑ ነው። ነቢያት ቢታሰቡ ትንቢታቸው በድንግል ማርያም ተፈጽሞ በእርሷ ምክንያት መርገም ሊወገድላቸው ነው። ሐዋርያት ቢታሰቡ በእመቤታችን ከብረው እርሷ ያወጣችላቸውን ፀሐይ ለብሰው ለዓለም ብርሃን ሊሆኑ ነው። ሰማዕታት መታሰባቸው አክሊለ ሰማዕት ክርስቶስን ወልዳላቸው በእርሱ ስም አንበሳ ሊሰግድላቸው፣ እሳት ሊቀዘቅዝላቸው፣ ኃይል ሊያስታጥቃቸው፣ ድል ሊነሱ ነው። መነኮሳት ቢታሰቡ አክሊለ ሦክ ተቀዳጅቶ የምንኩስና ቆብን ከለሜዳ ለብሶ የምንኩስና ቀሚስን በበረሃ ጾሞ የበረሃው ውስጥ ከዋክብት እንዲሆኑ ገዳምን ባርኮ የሰጣቸውን ብርሃናቸው ጌታን ብትወልድላቸው ነው። የምንኩስናቸው መዓዛ አጽናፈ ዓለምን አልፎ እስከ ሀገረ መላእክት የደረሰው ምዑዘ ባህሪ ክርስቶስን በወለደች ሙዳየ እፍረት በእርሷ አይደለምን? የዚህ ሁሉ ማህበርና አንድነት እናት የሆነች የክርስቶስ አካል ቤተ ክርስቲያን ናት። እርሷም የታሰበችው መጨማደድና ርኩሰት እንዳይኖርባት ከጎኑ በፈሰሰ ማየ ገቦ ልትነጻ ነውር እንዳይኖርባት በደሙ ልትቀደስ ነው። ኤፌሶን 5:25 ለዚህ መንጻቷ ደግሞ ምክንያት ድንግል ማርያም ናት። ስለዚህ ወላዲተ አምላክ የቤተ ክርስቲያን እናት ትሆን ዘንድ የታሰበች በመሆኗ የእርሷ መታሰብ ከፍጥረት ሁሉ መታሰብ የተለየ ነው። ስለዚህ ወላዲተ አምላክ የቤተ ክርስቲያን እናት ትሆን ዘንድ የታሰበች በመሆኗ የእርሷ መታሰብ ከፍጥረት ሁሉ መታሰብ የተለየ ሆነ። ከዚህ ወደሚበልጥ ምክንያት መሸጋገር ብንሻ ከእርሱ በቀር የሚበልጥ የሌለ ድንቅ ምክንያት በፊታችን አለ። እርሱስ ምንድን ነው ትሉኝ እንደሆነ የአምላክ እናት ለመሆን ከመታሰብ በላይ የሚበልጥ መታሰብ ሌላ ምንድን አለ? የሚበልጥስ ይቅርና በዚህ መጠን ተካክሎ የሚታሰብስ ከወዴት ይገኛል? የቤተ ክርስቲያን እናት ትሆን ዘንድ ታስባለች ስለ የምትቃወም ከሆነ የአምላክ እናት እንደምትሆን መታሰቧንስ ምን ትለዋለህ? አንተ ሰው ድንግል ማርያም የቤተ ክርስቲያን እናት መሆኗን የምትቃወም ከሆነ የክርስቶስ እናት መሆኗንስ እርሱንማ አምናለሁ የምትል ከሆነ ቤተ ክርስቲያን የክርስቶስ አካል አይደለችምን? እንግዲያው ወላዲተ አምላክ የክርስቶስ እናት ከሆነች ቤተ ክርስቲያን ከክርስቶስ ልዩ ናትን? እንግዲህ ወዳጄ ወላዲተ አምላክን እናት ያልልም ብትል ከክርስቶስ አካል ተቆርጠህ እንደተጣልክ እወቀው። እኛ ግን እመቤታችን ለዓለም ምክንያተ ድኅነት ከመታሰቧን በተጨማሪ የአምላክ እናት ትሆን ዘንድ ቅድመ ዓለም የታሰበች ናትና ስለዚህ ነገር እመቤታችን ዓለም ሳይፈጠር በአምላክ ሕሊና ታስባ ትኖር ነበር እንላለን። እንዲህ ብለን መናገር ብቻ ሳይሆን ዘወትር በቅዱስ ያሬድ ዜማ
በአባ ጊዮርጊስ ሰዓታት እንዲህ ብለን እናመሰግናታለን። አለቆች ያላቸው የመላእክት ሰራዊት ሁሉ ቅድመ ዓለም በህሊና አምላክ መኖርሽን ያመሰግኑሻል። እግዚአብሔር ለልጁ ማደሪያ ትሆኚ ዘንድ መርጦሻልና። ስብሐት ለእግዚአብሔር። ይቆየን።